Access granted. ሰላም ጤና ይስጥልኝ እንዴት ናችሁ? ዮምቴክ ዊዝ ኤርሚያስ በፋና ቴሌቪዥን ተጀምሯል። አዘጋጅና አቅራቢ ኤርሚያስ አለማየሁ ነኝ። አብራችሁን ቆዩ። የዓለማችን ግዙፉ የቴክኖሎጂ ኩባንያ ጉግል በየዓመቱ የሚያካሂደው የጉግል ዓመታዊ ኮንፈረንስ አለ። ጉግል አይኦ ይባላል። ጉግል ኢንፑት እና አውትፑት እንደማለት ነው። በዚህኛው ዓመትም በጣም ብዙ የሚያስገርሙ ነገሮችን ለመላው ዓለም ለተጠቃሚዎቹ ለኮንሱመር አናውንስ አድርጓል። ጉግል ምን አይነት አዲስ ነገሮችን አስተዋወቀ የሚሉትን ባጭሩ ለማየት እንሞክራለን። በድጋሜ አብራችሁን ቆዩ። Shaking up the top AI platform Google is about to bring out a new AI which has had it for a long time ago. is using a The new subset of anti-gravity features 2.0 making is your Google mission. is getting ኤአይ ፈርስት ብሎ መስራት ከጀመረበት ላለፉት 10 ዓመታት ጊዜ የተለያዩ ነገሮች ተከናውነዋል። ለምሳሌ በአርቲፊሻል ኢንተለጀንስ ኮንቴክስት ቶከን የምትባል አንድ ቃል አለች። ቶከን ማለት መሰረታዊ የሆነ የኤአይ አቶሚክ ዩኒት ናት። አንድ ቃላት ወይም አንድ ፊደላት ልትሆን ትችላለች። የኤአይ ሞዴሉ የሚሰለጥንበት መንገድና ከሰለጠነ በኋላ የተለያዩ ቴክስቶችን ወይም ቋንቋዎችንም ጭምር ጀነሬት የሚያደርግባት ወይ ነች። ታዲያ ጉግል የመጀመሪያውን ጀነሬቲቭ ኤአይ ወይም ኤንኤልፒ ናቹራል ላንጉዌጅ ፕሮሰሲንግ ፕሮሰስ የሚያደርገውን ጉግል ባርድ የሚለውን የኤአይ ሞዴሉን ወደ ጄሚናይ የሚል ስም ከቀየረውና አንዳንድ ሞዳሊቲዎችን ካሻሻለ በኋላ በጉግል አይኦ 2026 ላይ የጉግል ሲኢኦ ሱንደር ፒቻይ እንዳሉት ከ2 ዓመት በፊት የጉግል ኤአይ ሞዴል በአንድ ወር ውስጥ ብቻ 9.7 ትሪሊየን ቶከኖችን ፕሮሰስ ያደርግ ነበር። እንደ ሲኢኦ ገለጻ ከሆነ ከአንድ ዓመት በፊት ደግሞ የጉግሉ ኤአይ ሞዴል በአንድ ወር ውስጥ ብቻ 480 ትሪሊየን ቶከኖችን ፕሮሰስ ያደርግ ነበር። እንደ ሱንደር ፒቻይ ገለጻ ከሆነ በአሁኑ ሰዓት የጉግል አርቲፊሻል ኢንተለጀንስ ሞዴል ጄሚናይ የሚባለው ትልቁ ሞዴላቸው በአንድ ወር ውስጥ ብቻ 3.2 ኳድሪሊየን ቶከኖችን ፕሮሰስ ያደርጋል አሉ። ኳድሪሊየን ከ8.5 ሚሊዮን በላይ የሚሆኑ የሶፍትዌር ዴቨሎፐሮች የጉግልን ኤአይ ሞዴል ኤፒአይ እየተጠቀሙ ይገኛሉ። የዴቨሎፐሮቹ ኤፒአይ ደግሞ በአንድ ወር ውስጥ ብቻ ከ19 ቢሊዮን በላይ ቶከኖችን ፕሮሰስ እያደረገ እንደሆነ ሱንደር ፒቻይ ነግረውናል። እንደ ሱንደር ፒቻይ ገለጻ ከሆነ በጉግል አይኦ 2026 ላይ አናውንስ እንዳደረጉት በአንድ ወር ውስጥ ብቻ ባለፈው ዓመት የጉግል ትልቁ ኤአይ ሞዴል ጄሚናይ 400 ሚሊዮን በላይ የሚሆኑ አክቲቭ ዩዘሮች እንደነበሯቸው አስታውቋል። በአሁኑ ሰዓት ደግሞ የጉግል ጄሚናይ በአንድ ወር ውስጥ ብቻ ከ900 ሚሊዮን በላይ የሚሆኑ አክቲቭ ዩዘሮች እንዳሉ አናውንስ አድርገዋል። እውነት ለመናገር በጉግል አይኦ 2026 ላይ ጉግል አዳዲስ ነገሮችን ለዓለም አስተዋውቋል። የአርቲፊሻል ኢንተለጀንስ ሞዴሎቻቸው ኢንሃንስመንት በትልቁ ለዓለም አስተዋውቀዋል። እስቲ አስቡት፣ ዛሬ ማታ ተኝታችሁ አድራችሁ ነገ ጠዋት ስለመነሳትን አስቡ። ነገ ጠዋት ከመኝታችሁ ላይ ስትነሱ ስልካችሁን በእጃችሁ ሳትነኩ ኮምፒውተራችሁን ሳትከፍቱ ምንም አይነት ሶፍትዌሮች ጋር ኢንተራክቲቪቲ ሳይኖራችሁ ካልጋችሁ ከተነሳችሁ በኋላ መጀመሪያ ማድረግ ያለባችሁን ነገርም ጭምር ማሰብ ሳትጀምሩ አርቲፊሻል ኢንተለጀንስ ውሏችሁን ፕላን ሲያደርግላችሁ፣ ለምሳሌ ስኬጁላችሁን ቼክ ቢያደርግላችሁ፣ ኢሜሎቻችሁን ቢመልስላችሁ፣ ስብሰባ ካላችሁ የሚቲንግ ኖቶቻችሁን ቢያዘጋጅላችሁ፣ ቢዝነስ ላይ ካላችሁ ደግሞ የእናንተን ተገዳዳሪዎች ያሉበትን ነገር ሪሰርች አድርጎ ቢያስቀምጥላችሁ፣ እንዲሁም ኔክስት እያሰባችሁት ስላላችሁት ስለ አንድ ቢዝነስ ሞዴል ስለ አንድ ቢዝነስ አይዲያም ጭምር
ፕላን ቢያደርግላችሁ? ስልካችሁን አትከፍቱትም፣ ኮምፒውተራችሁ ተዘግቷል፣ ምንም አይነት ኢንተራክቲቪቲ ከጋጀቶቹ ጋር አይኖራችሁም። ስታስቡት እንዴት ሊሆን ይችላል? ስልካችሁ ጋር ኢንተራክት አታደርጉም፣ ስልካችሁ ተዘግቷል፣ እናንተ አልነካችሁትም፣ ኮምፒውተራችሁም እንደተዘጋ ነው፣ ሌትስ አሲዩም ኦፍ ሆኗል። ኦር ደግሞ ሌሎች ጋጀቶቻችሁ የምትጠቀሙበት ታብሌትም ሊሆን ይችላል፣ ዌረብል ቴክኖሎጂዎች ሊሆኑ ይችላሉ። ከነሱ ጋር ከቨርቹዋል አሲስታንት ጋር ምንም አይነት ኢንተራክቲቪቲ ሳይኖራችሁ እናንተ ማድረግ ያለባችሁን ነገር በሙሉ ማድረግ የሚኖርባችሁን ፕላን ቢያደርግላችሁ፣ ቀናችሁ በትክክል ፕላን ተደርጎ ቢጠብቃችሁ፣ ስታስቡት የሚሆን አይደለም። በጉግል አዮ 2026 ግን ይሄ የሳይንሳዊ ልቦለድ የሚመስል አሁን የነገርኳችሁን ነገሮች ጉግል አናውንስ አድርጓል። አርቲፊሻል ኢንተለጀንስ ቀላል የሆኑ ጥያቄዎችን መመለስ ብቻ ሳይሆን አሁን ላይ ተግባር ወይም ደግሞ አክሽን ይወስዳል ማለት ነው። ወደ ተግባርም ጭምር እየገባ ነው ማለት ነው። ምክንያቱም ጉግል አናውንስ ያደረገን ሶፍትዌሮች ወይም የኤአይ ሞዴሎች ኮንቴክስቱን የሚረዱ ሞዴሎችም ጭምር ናቸው። እስቲ ያስቡት፣ ስማርትፎናችሁ ልክ እንደ ፐርሰናል አሲስታንት ቢሆን ወይም ደግሞ አንድ የግል ማኔጀር ቢኖራችሁ ቀናችሁ ላይ አሲስት የሚያደርግ እናንተን ወክሎ የተለያዩ ቢዝነስ ዲሎችን የሚያስጨርስ ወይንም ደግሞ ማሻሻል ያለባችሁን ፐርሰናል ብራንዳችሁ ላይም ጭምር መስራት ቢኖርባችሁ ያ ሰው ሳያስፈልጋችሁ ስማርትፎናችሁ ብቻ ሲሰራላችሁ፣ ኮንሰልት ሲያደርጋችሁ፣ ሪኮመንዴሽን ሲሰጣችሁ፣ ቀጣይ አቅጣጫችሁ ምን ማድረግ እንዳለባችሁ ፍሮም ፕሮፌሽናል ፐርስፔክቲቭ ሪኮመንድ ሲያደርጋችሁ፣ ብራውዘራችሁ ሪሰርቸራችሁ ነው። ያ ማለት ባጭሩ ስማርትፎናችሁ ፐርሰናል አሲስታንት፣ እያንዳንዱ ኮምፒውተራችሁ ላይ የምታገኙት ብራውዘራችሁ ሪሰርቸራችሁ ቢሆን፣ አርቲፊሻል ኢንተለጀንስ ግን ዲጂታል ፓርትነራችሁ ይሆናል ማለት ነው። በጉግል አዮ ላይ ሱንደር ፒቻይ እና ፕሮዳክት ዲቨሎፕመንት ዳይሬክተሩ የቴክኖሎጂ ዲፓርትመንት ኃላፊያቸው ወይም ዲቨሎፕመንት ቲም ሊዱን ጨምሮ የተለያዩ ፕሮዳክቶቻቸውን አናውንስ አድርገዋል። ዋና ዋና የሚባሉትን ብቻ ለመዳሰስ እንሞክራለን። በድጋሜ አብራችሁን ቆዩ። በጉግል አዮ አኑዋል የሆነው የጉግል ኮንፈረንስ ላይ አርቲፊሻል ኢንተለጀንስ ብቻ ሳይሆን የተዋወቀው አርቲፊሻል ኢንተለጀንስ ሰዎችን ወክሎ የሆነ ነገር ቢያደርግ ምን ይፈጠራል የሚለውንም ጭምር የሚጠይቅ ኢቨንት ነበር። በጉግል አዮ ላይ ወይም ደግሞ ጉግል አናውንስ ባደረጋቸው ቱሎች ላይ በጣም አስገራሚው ነገር ለመጀመሪያ ጊዜ ቴክኖሎጂ ከዲቫይስ ወይም ከቱልነት ባሻገር የሰው ልጅ እንዲመለከተውም እድል የሰጠም ጭምር ነው። እስቲ ያስቡት ከጉግል ጋር የነበረን ኢንተራክቲቪቲ ስፔሻሊ ላለፉት 25 ዓመታት የሆነ መረጃ እንኳን ብንፈልግ ጉግል አድርገው ነው። የሆነን መረጃ ካገኘን እንኳን ሪፈረንሳችን ጉግል ነበር። ነገር ግን ያንን ጉግል የለመድነውን ጉግል ብዙ መረጃዎችን ይሰጠን የነበረው የጉግል ሰርች ኢንጂን አሁን በ2026 ጉግል አዮ ላይ ሙሉ በሙሉ ሪሼፕ ተደርጓል ወይም ሪቢውልድ ተደርጓል። እንደ አዲስ ተገንብቷል። በኤአይ ፓወር ተደርጓል። ለ25 ዓመት ያክል የሰው ልጅ የተለያዩ መረጃዎችን ከኢንተርኔት ላይ ወይም ከጉግል ላይ በተመሳሳይ መንገድ ነበር ሰርች ሲያደርግ የነበረው። ለምሳሌ መጀመሪያ የምትፈልጉትን መረጃ ሰርች ታደርጋላችሁ። ከዛ ጉግል ሰርች ካደረገ በኋላ የምትፈልጉትን መረጃ እንድታገኙ ሊንክ ይሰጣችኋል። ሊንኩን ክሊክ ታደርጋላችሁ፣ ታነባላችሁ፣ መረጃውን ትተነትናላችሁ ወይም አናላይዝ ታደርጋላችሁ፣ ከዛ ትወስናላችሁ። ቀላል ነበር። ነገር ግን እያንዳንዷ ሰርች ስራ ትፈልጋለች። ታነጻጽራላችሁ፣ ብዙ ሊንኮች ስለሆኑ የሚመጡላችሁ፣ ፊልተር ታደርጋላችሁ፣ የትኛው የበለጠ አኩሬት መረጃ እንደሆነ ወይም እናንተ የምትፈልጉትን ዲስክሪፕሽን እንደያዘ የተለያዩ ሊንኮችን ፊልተር ታደርጋላችሁ። በመጨረሻ የትኛው መረጃ ላይ መቆየት እንዳለባችሁ ዲሳይድ ታደርጋላችሁ። ነገር ግን እስቲ ያስቡት፣ ይህን ሁሉ ነገሮችን ሰርች ከምታደርጉ፣ ፊልተር ከምታደርጉ፣ ኮምፔር ከምታደርጉ፣ ከምታነጻጽሩ ባጭሩ በሚቀጥለው ወር አንድ ቢዝነስ ላውንች ላደርግ ነው ብላችሁ ሰርች ብታደርጉ ያሁኑ ጉግል አዮ ወይም 2026 ላይ ጉግል አናውንስ ያደረገው የጉግል ሰርች ኢንጂን ወይም ኢንሃንስድ ኤአይ ሞዴሉ አሮጌው ጉግል ላይ በሚቀጥለው ወር አንድ ኦንላይን ቢዝነስ ላውንች ማድረግ እፈልጋለሁ ብላችሁ ሰርች ብታደርጉ አሮጌው ጉግል ምንድነው የሚያደርግላችሁ? የኦንላይን ቢዝነስ እንዴት እንደሚሰራ ካሁን በፊት የተጻፉ መረጃዎችን ሊንክ ይሰጣችኋል።
የቢዝነስ ስትራቴጂ ከፈለጋችሁ ሌላ ቦታ ነው የምትሄዱት፣ ሌላ ሊንክ ነው የሚሰጣችሁ። ከዛ ከኦንላይን ቢዝነስ ጋር የሚገናኙ ነገሮች ካሉ ሌላ ሊንክ ነው የሚሰጣችሁ። ነገር ግን አዲሱ ጉግል ሰርች ኢንጂን በሚቀጥለው ወር የኦንላይን ቢዝነስ ላውንች ማድረግ እፈልጋለሁ ብላችሁ ሰርች ብታደርጉ በመጀመሪያ ደረጃ ቢዝነስ ፕላናችሁን ይሰጣችኋል፣ የቢዝነስ ሎጎአችሁን ይሰጣችኋል፣ የዌብሳይት ድራፍታችሁን ይሰጣችኋል፣ የማርኬቲንግ ስትራቴጂም ጭምር ይሰጣችኋል። በጣም የሚያስገርመው ነገር የኦንላይን ቢዝነስ ኮምፒቲተራችሁ ወይንም ደግሞ ተገዳዳሪዎቻችሁንም ጭምር ይሰጣችኋል። ስለዚህ ኢንተርኔት በፊት ላይ ላይብረሪ ወይም እንደ አንድ ቤተ መጻሕፍት ነበር ማለት ነው። አሁን ግን ኮላቦሬተር ወይም ከኛ ጋር አብሮ የሚሰራ ተባባሪያችን ወይም አጋራችንም ጭምር ሆኗል ማለት ነው በጉግል አዮ 2026 መሰረት። ይሄ በጣም ታሪካዊና ተአምራዊ ለውጥ ነው በሰርች ኢንጂን ሂስትሪ። ዝም ብላችሁ እስቲ ጉግል ላይ እናደርግ የነበሩትን ነገሮች አስቧቸው። ላለፉት 25 ዓመታት እኛ ደግሞ በቅርብ ጊዜ የመጣ ነው ከዩኒቨርሲቲ ጀምረን ስንማር ስራ ላይ ስንሰማራ ወይም የተለያዩ መረጃዎችን ስንፈልግ ጉግል ላይ ሄደን መረጃዎችን ሰርች እናደርግበት የነበረውን ታሪክ አስቡት። ነገር ግን ኦል ኦፍ ኤ ሰደን ያ ሁሉ ነገር ይቀርና ሙሉ በሙሉ ወደ አንድ አቅጣጫ ወይም ወደ ሌላ ቅርጽ ሲመጣ፣ ሌላኛው በጉግል አዮ 2026 ላይ ጉግል ያስተዋወቀው በጀሚናይ ወይም ትልቁ የኤአይ ሞዴላቸው ጀሚናይ ነው። በፊት ስሙ ጉግል ባርድ ነበር። ከቅርብ ዓመታት ወደዚህ ደግሞ ወደ ጀሚናይ ወደሚል ስም አሳድገውታል። በውስጡ በጣም ብዙ የኤአይ ሞዴሎች አሉት። እንደነ ናኖ ባናናን የመሳሰሉ ብዙ ኤአይ ሞዴሎች አሉት። ጀሚናይ ላይ ያመጣው ለውጥ ወይም ያሻሻላቸው ነገሮች ደግሞ ሌላኛው አስገራሚ ነገር። ብዙ ሰዎች የአርቲፊሻል ኢንተለጀንስ ቻት ቦቶችን ሲያስቡ ኤአይ ጥያቄ ይጠየቃል፣ መልስ ይሰጣል። ነገር ግን የጉግሉ ጀሚናይ ትንሽ ከዚህ ከፍ ያለ ነው። እስቲ ያስቡት፣ እጃችሁ ላይ ባለው ስልክ ብቻ ሪሰርቸር ቢኖራችሁ፣ ቢሮአችሁ ውስጥ ሴክሬተሪ ቢኖራችሁ፣ ቋንቋ አስተርጓሚ ቢኖራችሁ፣ ፕሮግራመር ቢኖራችሁ፣ ዲዛይነር ቢኖራችሁ፣ የቢዝነስ ስትራቴጂስት ቢኖራችሁ፣ እጃችሁ ላይ ባለው ስልክ ብቻ መምህርም ጭምር ቢኖራችሁ፣ ይሄ ሁሉ ታዲያ በአንድ ሲስተም ውስጥ በ24 ሰዓት ውስጥ አንድ የቴክኖሎጂ ቁስ ላይ ይሄ ሁሉ ሙያተኛ ቢገኝ አይደክመውም፣ አይረበሽም፣ ሁሌም ይማራል። ይሄ የጉግል ቪዥን ነው። አርቲፊሻል ኢንተለጀንስ ብቻ አይደለም። ይሄ ሁሉ ነገር ታዲያ በጉግል ጀሚናይ ኢንሃንስ ተደርጎ መጥቷል። ጉግል አናውንስ ባደረጋቸው የአርቲፊሻል ኢንተለጀንስ ሞዴል ላይ ቆም ብለን እናስበውና ቴክኖሎጂነቱ ወይም የሰው ልጅ ስራ ከማቅለሉም በተጨማሪ ያሉትን ተግዳሮቶች ደግሞ በተወሰነ መልኩ ለማየት እንሞክር። ምክንያቱም ቴክኖሎጂው ከቴክኖሎጂነቱ ባለፈ ሌላ ነገር አለ። የሰው ልጅ አንድ ስራ ለመሰራት ያንን ስራ ለመስራት ሰዓታት ይፈጁ የነበሩትንና ብዙ ሰዎችን ይጠይቅ የነበረን ስራ ሙሉ በሙሉ የአርቲፊሻል ኢንተለጀንስ ቱል ወይም ቴክኖሎጂ ሲሰራው፣ አንድ የቴክኖሎጂ የስራ ፈጣሪ ወይም ኢንተርፕረነር 10 ሰዎችን ቀጥሮ የሚያገኘውን የሥራ ውጤት በአንድ የአርቲፊሻል ኢንተለጀንስ ኮማንዶች ብቻ ሲያገኝ ምን ሊፈጠር ይችላል? አንድ አዲስ አበባ ውስጥ የሚገኝ ተማሪ ትልቅ የሚባል ዩኒቨርሲቲ ውስጥ ብቻ የሚገኝን ዕውቀት አዲስ አበባ ቁጭ ብሎ አክሰስ ሲያደርግስ ምን ይፈጠራል? በጣም አስገራሚው ነገር ትናንሽ የሚባሉ የቴክኖሎጂ ስታርታፕ ካምፓኒዎች ከትላልቆቹ የቴክኖሎጂ ካምፓኒዎች ጋር እንዲወዳደሩ የሚያስችላቸውን እድል ኤአይ ሲሰጣቸው ምን ይፈጠራል? ይሄ ሁሉ ታዲያ የሆነው የሰው ልጅ ለመረጃ ያለው አክሰስ ውስን ነበር። ኤክስፐርቶችን ለማግኘት ወይም ነገሮች ላይ የተካኑ የምንላቸው ሙያተኞች ለማግኘት ውስን ነበር። የተለያዩ እድሎችን አክሰስ ለማድረግ ስቲል ትላልቅ የሚባሉ ወይም የተሻሉ እድሎችን ውስን ናቸው። ምክንያቱም ተወልደን እንዳደግንበት ቦታና እንደምንኖርበት አድራሻ መሰረት እድሎች ውስን ነበሩ። አሁን ግን አርቲፊሻል ኢንተለጀንስ እነሱን ሁሉ ባሪያሮች ያስወግዳል ማለት ነው። እሱም ነው የአርቲፊሻል ኢንተለጀንስ ትልቁ አብዮት፣ ለሁሉም እድል መስጠት፣ ለትንሽ ካምፓኒም ለትልቅ ካምፓኒም የሚያድጉበትን ራሳቸውን የሚያሻሽሉበትንም ነገር በዛው ልክ እድል መስጠት። ቀደም እንዳልኩት ብዙ ሰዎችን ስራ አጥ ያደርጋል። ነገር ግን ስራ አጥ የሚያደርገው ከቴክኖሎጂው ጋር አብረው መዘመን ያልቻሉትን ወይም
ኤአዩ ኦፕሬት የሚያደርግበትን መንገድ በቶሎ አዳፕት ለማድረግ የተቸገሩ ሰዎችን እንደሚተካቸው ግልጽ ነው። ጉግል በ2026 አናውንስ ካደረጋቸው ቱሎች መካከል ደግሞ እስቲ አንድ ሰራተኛን ስለመቅጠር አስቡ። ያንን ሰራተኛ አስቡት። 24 ሰዓት ይሰራል፣ አይተኛም፣ አያማርርም። በሚሊዮኖች የሚቆጠሩ ዶክመንቶችንም ጭምር ሪሰርች ያደርጋል፣ ገበያን ያጠናል፣ ሪፖርቶችን ሰመራይዝ ያደርጋል፣ ስብሰባዎችን ኦርጋናይዝ ያደርጋል ወይም ያመቻቻል፣ ኮንተንቶችን ወይም የሶሻል ሚዲያ ይዘቶችን ይጽፋል፣ እናንተ መሪዎቹ ውሳኔ እንድትሰጡ ያግዛቸዋል። ይሄንን ሁሉ 24 ሰዓት ሙሉ ኦፕሬት የሚያደርግ ሰራተኛችሁ የሚሆንን የቴክኖሎጂ ወይም የኤአይ ኤጀንት ጉግል አናውንስ አድርጓል ማለት ነው። ሌላኛው በጉግል አዮ 2026 ጉግል አናውንስ ካደረጋቸው ነገሮች መካከል የጉግል ስማርት ግላስን በመሃል አቁሞት ነበረ። ነገር ግን በአዳዲስ ኢንሃንስመንት ወይም በአዳዲስ ማሻሻያዎች ከኤአይ ካፓቢሊቲ ጋርም ጭምር ጉግል አናውንስ አድርጎታል። እንግዲህ በጉግል አዮ 2026 ላይ አናውንስ እንደተደረገው ትልቁ ስጋት የነበረው አሁንም የሶፍትዌር ዲቨሎፐሮች ወይም የሶፍትዌር አልሚዎች ስራ ሙሉ በሙሉ ይተካሉ ወይ ነው። የተለያዩ የቴክኖሎጂ አናሊስቶች እንደተነተኑትም ጥያቄው በራሱ መሰረተ ቢስ እንደሆነ ወይም ትክክለኛ ጥያቄ እንዳልሆነ ነው። ምክንያቱም ሙሉ በሙሉ ፕሮግራመሮችን አይተካም። አርቲፊሻል ኢንተለጀንስ በጣም በተሻለ መንገድ ነገሮችን ኢንሃንስ እያደረገ ነው። ፕሮግራመሮች የሚሰሩትን ስራ ኦልሞስት እየሰራ ነው። አርቲፊሻል ኢንተለጀንስ የፕሮግራመሮች ራይቫል ሳይሆን ቲምሜታቸው ነው ማለት ነው። ልክ እንደ አንድ የቡድን አጋራቸው፣ እንደ አንድ የቢሮ ፓርትነራቸው ወይም እንደ አንድ ባልደረባቸው ነው ማለት ነው። ከአርቲፊሻል ኢንተለጀንስ ጋር አጋርነትን በመፍጠር በመተባበር እንዴት የተሻሉ ፕሮዳክቶችን ፕሮግራመሮች መስራት ይችላሉ የሚለው ላይ ነው ዓለም ዲስከስ እያደረገች የምትገኘው። በእርግጥ መሰረታዊ የሆኑ ክህሎት ያላቸው ትናንሽ የሆኑ የዶክመንቴሽን ስራዎችንና አንዳንድ ቴክኖሎጂዎች ላይ ቀለል ያሉ ስራዎች ላይ አርቲፊሻል ኢንተለጀንስ ምንም በማያሻማ መንገድ ሙሉ በሙሉ ፕሮግራመሮችን ተክቷል። አንድ የማይካደው ሀቅ ግን ኤአይ የሶፍትዌር ዴቨሎፕመንት ኢንዱስትሪ እስከ ወዲያኛው ድረስ ቀይሮታል። ሌላኛው በጉግል አዮ 2026 ላይ ከተዋወቀው አስገራሚው ነገር መካከል ብዙዎቻችን እንደ መረጃ ምንጭነት የምንመለከተው ዩቲዩብን ሙሉ በሙሉ የጉግል ጄሚናይን ኢምቤድ በማድረግ እስከ ወዲያኛው ድረስ ቀይረውታል። እስቲ ያስቡት። ዩቲዩብ ላይ ገብታችሁ አንድ ቪዲዮ ሰርች አድርጋችሁ ለማየት ስትሞክሩ፣ ለምሳሌ አንድ ቱቶሪያልን ለመመልከት ብትሞክሩና ያ ቱቶሪያል የሚይዘው የቪዲዮ ኮንተንት የ1 ሰዓት ቢሆን እናንተ የምትፈልጓት ኮንሰፕት ግን ከ2 እስከ 5 ደቂቃ ብቻ ብትሆን ስንተኛው ደቂቃ ላይ እንዳለና ምን አይነት ይዘት እንዳለውም ጭምር ቀድማችሁ አትረዱ። በጉግል አዮ 2026 አናውንስመንት መሰረት ግን የምትፈልጓት ደቂቃ ላይ የምትፈልጓትን ኮንሰፕት ከአንድ ቪዲዮ ውስጥ አውጥታችሁ የምትመለከቱበትንም መንገድ ጉግል ፈጥሯል። ዩቲዩብ ዋን ኦፍ ዘ ሞስት ፓወርፉል የሚባል የቪዲዮ ሼሪንግ ዌብሳይት ወይም ፕላትፎርም ነው። እዚህ ፕላትፎርም ላይ አንድ ቪዲዮን ፈልጋችሁ ለማግኘት ብቻ ሳይሆን ስፔሲፊካሊ ለእናንተ የምትሆነዋን ቪዲዮ ካለችበት ዴታቤዝ ላይ ካለችበት ዩቲዩብ ቻናል ላይ ፊልተር አድርጎ ሪከመንድ የሚያደርግበትንም ብቃት በውስጡ አካተውበታል። በእርግጥ አሁን ያልኳችሁን ፊቸሮች ዩቲዩብ ላይ ኢምቤድ ቢደረግም እኛ አይነት ሀገሮች ላይ ስራ አልጀመረም። ካሁን ከያዝነው ክረምት በኋላ ግን ለሁሉም የዩቲዩብ ተጠቃሚዎች ላይ እንደሚተገበር ይጠበቃል። እያንዳንዱ ትውልድ የሚፈጠሩትን ቴክኖሎጂዎች በራሱ መንገድ ዲፋይን ያደርጋል። ለምሳሌ ስቲም ኢንጂንን የፈጠረ ትውልድ አለ፣ ኤሌክትሪሲቲን የፈጠረው ትውልድ አለ፣ ኢንተርኔትን የፈጠረው ትውልድ አለ፣ ስማርትፎንን የፈጠረው ትውልድ አለ። አርቲፊሻል ኢንተለጀንስን ደግሞ ይሄኛው ትውልድ እየፈጠረው ይገኛል። የሰው ልጅ አጋዥ ወይስ ለሰው ልጅ ስጋት በሚመጡት ጊዜያት የምናየው ይሆናል። ጉግል አዮ 2026 ለ25 ዓመት ስንገለገልበት የነበረውን የጉግል ሰርች ኢንጂን ሙሉ በሙሉ ቀይሮታል። በጉግል የኤአይ ሞዴል ጄሚናይ ስር ያሉትን ሞዴሎች እንደ ናኖ ባናና እና ስፓርክ የመሳሰሉትን ብዙዎቹን አሻሽሏቸዋል። ከሁሉም ግን ዩቲዩብ ጋር ያለንን ኢንተራክቲቪቲ በተሻለ መንገድ ቀይሮታል። ከዚህ በተጨማሪ
በእያንዳንዳችን ውሏችን ላይ የራሳችን በኪሳችን ውስጥ ይዘን የምንዞረውን ዶክተር፣ ቢዝነሳችን ላይ የሚያማክረንን ቢዝነስ ኮንሰልተንት፣ የህግ አማካሪያችን፣ ፐርሰናል አሲስታንታችንና ዴያችንንም ጭምር ፕላን የሚያደርግልንን ቱል በእያንዳንዳችን ስልክ ላይ እንዳካተቱት አናውንስ አድርገዋል። የጉግል I/O 2026 ብዙ ነገሮችን እንዳሻሻሉ አናውንስ ከማድረጋቸው በተጨማሪ ባልተለመደ መልኩ ከተገዳዳሪዎቻቸው ጋርም ጭምር ጥምረትን የፈጠሩበት ዓመት ነው። ለምሳሌ OpenAI እና NVIDIA ከመሳሰሉ ተገዳዳሪዎቻቸው ጋር ጥምረትን ወይም ኮላቦሬት እንዳደረጉም ጭምር አናውንስ አድርገዋል። ስለ ጉግል I/O 2026 የተወሰኑ ነገሮችን በአጭር ደቂቃ ውስጥ ዋና ዋናዎቹን ላስዳስሳችሁ ሞክሬያለሁ። አዘጋጅና አቅራቢው ኤርሚያስ አለማየሁ ነበርኩ። ሳምንት በሌላ ፕሮግራም በሌላ ርዕስ እንገናኛለን። እስከ ሳምንት መልካም ሳምንት።